ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችው የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት ያድርጉ። እንግዲህ ዛሬ በጣም አሪፍ ሰራተኛዋ አደይ ድራማ ይዘን መጥተናል ማለት ነው። ቀንጨብ አረግ ያሳያችሁና ከዛ በኋላ በትረካ መልኩ አብረን እንቆያለን የተወሰኑ ደቂቃዎች ማለት ነው። ወደ ቪዲዮ አሉ ፍቅር ንገሪኝ። ዴቭ እውነት እኔ ምንም የማውቀው ነገር የለም። አንድ ነገር ትንሽ ይችላል። መጨረሻ ስትካር ነው። ናኦል እንደምታውቅ ያውቃል? አዎ በደንብ ያውቃል። ይህን የእሷ ናት እንደዚህ የምታደርገው። ፍቅር ምን ፈልጋ እንደዚህ ታደርጋለች? የፈለገው ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። በአጭር ጊዜ ውስጥ እንደዚህ እንድትናገሪ ደግሞ አልፈቅድልሽም። እሺ አንቺ እንደዚህ እንድትናገሪ ምን አዲስ ነገር አለ? ተመሳሳይ ነገር ነው። ቆያችኛዋ ልጅ ምን አርጓት ነው ሁለተኛ ሴት አምጣልኝ የሚለኝ? አደይ አደይ ምን እያደረግሽ ነው? በሩን ክፈች። ላይ ሁለታችንም አንድ አይነት ችግር ውስጥ ነኝ ናሁን ለሁለት ለምን ተመሳሳይ ቦታ ነው የምትይው? ናሁን እኮ ጓደኛዬ ነው። የሰማሽው ነገር አለ? ሁሉንም ነገር አውቃለሁ። ዲዱ ያለችው ናሁን ጋር አንቺ እንዴት ልታውቂ ቻልሽ? እኔ እኮ ቤዛ ነኝ። እኔ እኮ ሁሉንም ነገር አውቃለሁ። ናሁን በደንብ ያውቃል። ግን ብቻዬን የምችለው አይመስለኝም። አንቺ ልታግዥ ይገባል። ናሁን በደንብ ያወቅሽ አልመሰለኝም። በፈለገሽው ጊዜ ውስጥ ወደ ሀብት ይሸጠናል። እምቢ ካለን ደግሞ ያስገድላል። እና ሊዱን የባለ ሀብት ሽጧታን እያልሽኝ ነው? እስካሁን ያልሞተችውም ለዛ ይሆናል። ቆይ ናሁን የገደለው ሰው አለ ከዚህ በፊት? እንዲሁም እንደምታየው የማያደርገው ነገር የለም። የሆነች ልጅ ከትምህርት ቤታችን ጠፍታ እስካሁን አልተገኘችም። እና ናሁን ነው እንደዛ ያደረገው። እንዴት ተዋወቅሽው? ልጅቷ ከመጥፋቷ ውስጥ ሁሌ ከልጅቷ ጋር አስጨቃጨቁ ስለማያቸው የሆነ ጊዜ ከኮሌጅ ጋር ስመጣ ጠበቀኝና ያለ የሉም። ግን ቆይ የታባቱ ገብቶን ግን ቤተሳስቷን እንጂ ይኸው ሲገባ አይተን እኔ ግራ የገባኝ ምን አባቱ ፈልጎ ነው ልጅቷን ያቀጣ? ልጁ እኮ የፍቅር ጓደኛ ነው። ምን ፈልጋ ነው እሷ ከሰው ጋር መጣላት ማቻ ተሰቃያለች። ኧረ በቃ የራሳቸው ጉዳይ። ቆይ አንተ የግራ የገባኝ የአደይ አፍቃሪ ነኝ የልጁ አፍቃሪ ነው? ኧረ ባፍንጫ የተወጣ ምንም አይመቸኝም። እኔ አደይ ስትጨነቃ ማየት አልፈልግም ብዬ ነው። አገዝካቸው አላገዝካቸው ማጣው ከአንተ ላይ መፍረዳቸው አይቀርም። እኔ ከዚህ በኋላ አይመለከተኝም። እዚህ ድረስ መጥተን ከዚህ በኋላ እንዴት ነው ወደ ኋላ ምናፈገፈገው? በቃ ደርሰንበታል እኮ። ኧረ በእናትህ ማን ላመሰግነኝ ነው ማሽቃበጥ? ይቺ ልጅ የሆነ ነገር ብትሆን ከኛ ላይ መፍረድ ወደ ኋላ እንደፈለገ ያርጋት። ቆይሽ ነው ምን ማድረግ? መጥፋት ከዚህ ቦታ ዝም ብሎ መጥፋት ይሻላል። አዎ ምንም ነገር ምናመጣው ነገር የለም። እሺ አውራኝ። እሺ እኛ ባሰብንላቸው ልክ እነሱ አያስቡም። ስለዚህ በራሳቸው መንገድ ያስተካክሉ። አትሸወድ። ይኸውልህ ማንም እንዳመሰገነ ጠብቄ አላውቅም፣ ግን እኔ እንዳላረኩት በደንብ እንዲያውቁት እፈልጋለሁ። ደግሞ እኛን የጠረጠሩን ፍቅርን አደይን ስላገትናቸው ነው። ከዚህ የተነሳ ነው ያገቱን። ደግሞ ቢጠረጠሩም አገቱን። አንተ በየሆነ ነገር የምታሽቃብጠው ነገር አለ። ለምን አንደኛ ጠገኛ ጠይቀህ ዘዋቶኝ የአደይ ካደጋ ከሆነ ለምን አንድ ጠገኛ አይደለም ዘበኛ አልሆነም? ያልተነካ አይገለግል አያውቅም አሉ። የአደይ እንደዚህ መሆንን አቆመ። አደይ አንተ ብትሆን ኖሮ ድሮ ነበር እንትን መትለው የሁላ ጊዜ በቃ ነገረች እኮ አልፈልግም አለች። ምንሽ ነው አንተ በቃ እኔ ለማንኛውም የራሱ ጉዳይ። እንዴት ልተዋት ዳይመንት? ልቤ እኮ እሷን ማለቱ አልቀረም። ከዛ ተቀጥል። እሺ ከዛስ ምን አደረግሽ? ታሪኩ ብዙ ነው፣ ግን የሆነ ጊዜ ላይ እየደበደበ እዛ ቤት አንስቼ ወደ ቤት ተመለስኩ። ልጅቷ እንደጠፋችን አፈልጎ ትምህርት ቤታችን ድረስ መጣ። እሺ ለካስ በዚህ ቪዲዮ ነበረ እንዳገት ያደርግሽ። እኔ ሌዲት አልነበረ እና ይልዱ እና ማናሰብ ነው ራሱን አውል ያከታት። እኔ ምንም አውቀው ነገር የለም። አዎ ገሏታል።
እኔ ግን አይመስለኝም። ዝም ብሎ ሲያስፈራራና እንጂ ልጁ ነፍሰ ገዳይ አይመስልም። የፈለገው ነገር መሆን እኔ ፍቅር ማንንም አልሰማም። ግን አሁን ነገር ግን ቪዲዮ የለም ነው ከዚህ ቤት ተቀየረብኝ። ቪዲዮውንም ወስዶታል። እኔ ጋር የሆነ ነገር አለ። ነገር ግን ምን የምርሽ ነው? የናሁን ነገር ምን ሊኖር ይችላል? ፍቅር እኮ ነኝ እኔ ያለምንም ቤዛ። እኔም ቤዛ ቀላል ሰው አድርገሽ በጣም ጥሩ መረጃ ነው የያዝነው። እንዴት እንጠቅምጭ ጋር አንቺን እንዳደረገችን አድርጎ ባዶ ያስቀረ ነው። የዴቪድንና የባርኮት ተናግረን ናሆምንን እናሳስረዋለን። ሊዱ ትመሰክርበታለች። እዛ በኋላ ምንም አይተር ጥሩ። ግን ከአንቺ ጋር ምን አይነት ስምምነት ነበራችሁ? እሱን አይመለከትሽም። ምን ልታረጊ ነው? ግን አንቺም ከናው ሌባሽ ሴት ነሽ። ነገር ግን ከኔ ጋር እንደዚህ አይነት ጨዋታ እንዳትጫወች። የናሆምን ነገር ልጨርስና የኔና ያንቺን ነገር ቀስ ብለን እናወራዋለን ትላታለች። ናሁን ባከን ከዚህ አስወጣኝና ወደ ቤት ሄደ። ብር ከሆነ የምትፈልገው ዴቪ የፈለገውን ያህል ይሰጥሃል። በቃ ተወኝ እኔን ትለዋለች። ቆይሽ እኔን እንደዚህ በማድረግ ምንድን አንቺ ማታውቂያቸው ብዙ ነገሮች አሉ። ምን? በጣም ብዙ ነገሮች። እባክህ ናውል እዚህ ነገር ብቻ አድርግልኝ። እዚህ ብቻ አስወጣኝ። አንቺ ወጣሽ ማለት የሚያመልጠኝ ሰው አለ። ገና ዳይና ፍቅርን አመጣቸዋል። ምናልባት ለምለም የምትከብደኝ እኔ ማንንም አልፈልግም። እኔ ለምንድነው እነሱንም ላረቡ ሰው እየልሸጣቸው ነው ነው? ለምንድነው የቆሻሻ ስራ እንደዚህ መሰረው? ለእኔ ብላ እዚህ የቆሻሻ ውስጥ የገባች ሴት አለች። አልገባኝም። እዚህ ቆሻሻ ውስጥ ስራ የገባችሁ አውቃለሁ። በጣም ግድ የለሽ ነች። ግን ለእኔ ብላ ነው እንደዚህ አይነት ህይወት ይጥቀም። ለሷ ስል ነው ይሄ ሁላ ህይወት ማደርገው። አልገባኝም። ለእኔ ብላ ራሷን ህይወት መጽዋዕትነት ያደረገችው እሷን ለማግኘት ስል እናንተ መጽዋዕት ማድረግ ግድ ነው። ግን ማናት? አታውቂያትም። ግን እሷን አንድ ቀን አገኛታለሁ ብዬ ተስፋ አደርጋለሁ። ምናልባት ታውቂያለሽ፣ በጣም ነበር የምታፈቅረኝ። እኔም በጣም ነው የምወዳት በጣም እና እሷን ማትረፍ ግዴታዬ ነው። ለዛ ነው ይሄ ሁላ ነገር ማድረገው። ለዛ ነው እና ይሄ እኔ ከዚህ መሆን ምን ያገናኘዋል? እስቲ አንቺም እዚህ ያለሽ እሷን ለማግኘት ነው። አልገባኝም። ብሌን የሆነ ሰዓት ከቤት እንደወጣች አልተመለሰችም። እናቴ 2 ኩላሊቷ ፌል አድርጎን ነበረ። እሱንን ለማሳከም ከአረቡ ጋር እየሄደች ነበረ ብር ምታመጣላት። እኔም በሰዓቱ እናቴን ለማሳከም ከኮሌጅ አካባቢ ሴቶችን ለአረቡ ሰውዬ አቀርብለት ነው። የሆነ ቀን ግን ብሌን አገኘኋት። በጣም የተናደድኩባት ታውቂያለሽ። እና ተናድጄ ስደበድባት ፍቅር ቪዲዮ ቀረጠችን። በዛ ሰዓት ፍቅርም እንደዚህ አይነት ስራ ትሰራለች? አይ አሰራም። እሷ እንደዚህ አይነት ስራ አሰራም። ግን እኔ በሰዓት ያጠራቀሙት ገንዘብ በቂ ስላልነበረ ብሌን ያጠራቀመችውን ብር በአካውንቷ ካስገባች በኋላ ጠፋች እና ወደ የት ሄደች? እናት ደህና ናት? አልዳነችም። ብሌን በሄደች በሁለተኛ ቀኑ ነው የሞተችው። ከዛ እናቴ ጋር ብሌን ለኔ ብላ ለእናቴ ያደረገችውን ነገር ነገረች። ከዛ በኋላ ብሌን ለማግኘት የምችለውን ነገር አገኛለሁ አረገን። ለዛ ነው እናንተ መሸጣችሁ። ታዲያ ይሄን ከፍቅር ጋር ምን አገናኝ? እሷ ነች እኔን እንድትወስድ እያደረገችው። ብሌንን እንደጠፋሽ ስታቅ የዛን ጊዜ ስንጨቃጨቅ የፖሊስ አሳይታ እንደምታሳሰረኝ ታስፈራራኝ ነበር እና በዛም መጥፎ ነገሮችን ማስደረገኛለች። ብሌንን ለማግኘት አማራጭ ከአረቡ ሰውዬ ጋር መስማማት ብቻ ነው። በምንድን ነው የተስማማቸው? ብሌንን ሰውዬው ብሌንን አግብቶ ወስዷታል። ለናቴን
ለእኔም ስታረግልኝ የነበረው ከአረቡ ስታረግ ነበር። አንተ እሷ እና እሱ ባገባቸው አረቡ እናንተ ምን ለሆኑት? እሱ ፈልገው አይደለም ተገዳ ነው። ይሄ ሁላ ገንዘብ ለእናቴ እና ለእኔ ለመስጠት ስትል ነበር ይሄ ሁላ ነገር ያደረገችው። ግዴታ ይሄ ለዛ ሰውዬ ለሱ መላክ አለብኝ። ግን አካፈቡ 32 ሴቶች ምን ያደርግለታል? እነሱም ለሌላ ሰው ነው የሚሸጣቸው። ደላለሱ በጣም ክፉ ሰው ነው። ግን እንደዚህ ለማድረግ ትሞክራለህ? ክፉ ሰው ነህ። ግን በጣም ክፉ ሰው አይደለሁም። ሁኔታዎች ናቸው እንደዚህ ያደረጉኝ። ለምን ይመስልሻል ነው አረቡ ሰውዬ ያልመጣም ብዬ ያቆየሁሽ? ውስጤ ሊፈቅድልኝ ስላልቻለን። እዚህ በፊት ስንት ሴቶች አሳልፈ ሰጣን። አሁን ለእኔ ሲሆን ነው ማንንም ሰው አስገድጄ ወስጄ አላቅም። ሁሌም ስጠይቃቸው እሺ ሚሊዮን ሰዎችን አንቺንም ከአደይ ያስቀደምኩሽ እንደዚህ አይነት ነገር ቅርብ ስለሆንሽ ነው። አደይንም እንደዚህ አይነት ስራ ነበር ስሪ ስትላት ነበር። አንቺም ካልሰራው ስትይ ይዤሽ መጣሁ። በጣም ተሳዝናለህ። እንደዚህ እና እሷ እንተያያለን። ቆይ ፍቅር እዚህ ውስጥ እጇ ካለበት እውነት ይሄን ነገር ግን መቋቋም አልችልም። አሳልፌ እሰጣታለሁ። እኔም አንተ እንዳልከው አደርጋለሁ። እጇ ካለበት እኔ በውሳኔ ውስጥ እመነኝ ጣልቃ አልገባም ይለዋል። እኔ ያልከኝ ነው። ቆይ አንተ ሰውዬ መሀን እንዴ? አሁን ምን እንደማመጣልህ ነገር ትንሽ ብቻ ይጠብቀኝ። ቆያችኛዋ ልጅ ምን አድርጓት ነው ሁለተኛ ሴት አምጣልኝ የሚለው? እሺ ትንሽ ጊዜ ይስጠኝ። ሁለት ሴት የሚፈልግ ከሆነ ትንሽ ጊዜ ይጠብቀኝ። አይ ካለ ደግሞ ጀሌ ያለችው ላምጣልት። ብሌንን በስልክ እንደማውራት ቃል ገብቶልኛል። ሄሎ ጆሮ ላይ ተርቃሙ። የምትጨከንክብኝ ምንድን ነው የምትይው? ብሌን ውስጥ ምን ውስጥ እንዳለች ታውቂያለሽ ወይ ብሎ ይጮህባታል። ቆይ እኔ ሳላሳዝና አታሳዝኝኝ ብሏት ተነስቷት ይሄዳል። ምን ነው እንደነቀጥሽ? አይ መምጣት ገርሞኝ ነው። ፍቅርና ቤዛ የሉም እንዴ? የሉም። ምን ነው አንቺ ብቻሽ ነሽ? ምን ነው እንደነቀጥሽ? በርኮትና ዴቪድ የሉም እንዴ? አሉ። ምን ነው ታዲያ ፈራሽ? ኧረ እኔ አልፈራሁም ብሎ እና ፍቅርና ቤዛ የት ሄደው ነው? እሺ በቃ ብሎ ስልክ እያወራ ይሄዳል። ደንግጣ ተደበነባብራ አስነቅታ ነበር የእውነት። አይ ሁለሽ ነው ያው ሁላ ኃይለኝነትሽ። አደይ የት ሄዶ ነው የተደነባበርሽው? አይ አደይ እንዴ ፍቅር ከቻላለችም? አዎ ፍቅር መጣችልክ ይለዋል። ወይኔ ዳይመንድ ዘወርበድ ምን እያረክ ነው? ህፃን እዛው ከቅንጎ ጋር እቃቃችሁን ተጫወቱ። አረ እንደናፈቁሽማ አይንሽን አይቼ ያውቃለሁ። እኔ ያህል ስትናፈቅሽ ምን ያህል ሰላም ሁኑልኝ። እስከዛው ግን ይቻላል አዲስ ከሆናችሁ ከታች ያለችው ሌላው ምልክት ለቴሌቪዥን ቻናል ሰብስክራይብ፣ ላይክ፣ ሰፖርት፣ ኮሜንት አስተያየት እንቀበላለን። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሁንላችሁ።